ሰላም ውድ የተከበራችሁ የቪኢኦ ስሪ ቤተሰቦች እንዴት ናችሁ? ይህ የዩቲዩብ ቻናል እንደምታውቁት ዶክመንተሪ ሂስትሪ ነው የሚያጠናው። ነገር ግን ዛሬ ለየት ባለ መልኩ በስፖርት መጥቻለሁኝ። ይህ ስፖርት ደግሞ ትንሽ ሆዴ ጋር የተወሰነ የሰውነት ክፍሌ ላይ ትንሽ ስብ ነገር ይዞኛል፣ ውፍረት ነገር ጨምሬያለሁ። እሱን ለማስተካከል ነው እና ይችን ቻሌንጅ ሮጥ ሮጥ እያልኩኝ እንትን እያልኩ ነው እና ይችን ቪሎግ ስሰራላችሁ የተወሰነ በፓርት በፓርት አድርጌ ወደ እናንተ ነው ማደርሳችሁ እና እንደምታዩ ትንሽ እንቅስቃሴዎች እያደረኩ ነው። በእርግጥ ከዚህ በፊት ብዙ ሩጫ አለሁኝ። የተለያዩ ስፖርቶችን ለመስራት ሞክሬያለሁ። ይህን እናንተን ለማሳየት ያክለው ለቻሌንጅ ይሄ ፓርት ዋን ነው እና ይህን ዩቲዩብ ሰብስክራይብ ያላደረጋችሁ ልጆች በሉ ሰብስክራይብ አድርጉ። እንዲሁም የደወል ምልክቷን በመንካት ሁሌ የምለቃቸው ቪዲዮዎች ወደ እናንተ እንዲደርሷችሁ፣ እንዲሁም ኮመንት በመኮመት ይኸው አበረታቱኝ እላችኋለሁ። እዚህ ጋር ትንሽ ለመስራት አስቤ ነበር፣ አልቻልኩም። እግሬን አጥፌ ብድግ እጥፍ ብድግ እያልኩ ነው። እንደምታዩት አሪፍ ነገር ይመስላል። ሆዴን ትንሽ ይዞኛል፣ ግን እግሬን አጥፌዋለሁ። የሆነ ችግር ይኖረዋል አይኖረውም በኮመንት አሳውቁኝ፣ የዚህ እውቀቱ ያላችሁ። እኔ ዝም ብዬ ያው ሃይላይቱን ዝም ብዬ ሰርቻ አሳየኋችሁ። መጀመሪያ ግን ብዙ ሰርቻለሁኝ እና እንደምታዩት ደግሞ እዚህ ጋር ደግሞ እዚህ አጠፋ አልኩኝ። የመጀመሪያ ቀኔ ስለሆነ በጣም ከብዶኛል። በቃ አንድም ሁለትም መስራት በጣም ከባድ ነው ለእኔ በዚህ ሰዓት። ነገር ግን እንደምታዩኝ ጠንካራ ነኝ ይመስለኛል። ኮመንት ላይ ያሳውቁኝ የሰራሁት ስራ እንዴት ነው። ሀሪፍ እንቅስቃሴ እያደረግኩ ነው። እዚህ ላይ ግን የሆነ ኳስ ተጫዋች ነው አይደል የመሰልኩት። ስፖርት ስሰራ የሆነ አለ አይደለ ለሰውነት ሳይሆን ኖርማሊ ኳስ የምጫወት ነው የመሰልኩት ይመስለኛል። እና በኮመንት እስኪ ግለጹኝ። እዚህ ጋር ሀሪፍ ፑሻፕ እየሰራው ነው። የፑሻፕ አወራረድ ደግሞ ፕሮፌሽናል ነው። ስህተት ካለው ኮምቱ። ያው ሀሳባችሁን መግለጽ በነፃነት ትችላላችሁ፣ ግን ሀሳብ ሳትሰጡ ዝም ብሎ አይቶ ማለፍ አይቻልም። እና እንደዚህ አይነት የሚያምር መልክዓ ምድር ላይ ስፖርት መስራት በጣም ደስ የሚል ነው። የሆነ ስሜት ይሰጣል። በጣም አሪፍ ነገር ነው ብዬ አስባለሁኝ። ለእንቅስቃሴ በጣም ምቹ ነው። ባህሩ አለ። ከዛ እንደገና ደግሞ በጣም ደስ የሚል ቦታ ነው። የሩጫ መሮጫ በጎን አለው። እንደገና እዚህ ወጣ ብላችሁ ደግሞ ኮብልስቶኑ ላይ ምናምን ብትሰሩ ምንም ችግር የለውም። ለዚሁ ለእንቅስቃሴ ተብሎ እዩልኝ እንግዲህ ሩጫን ማለት ነው። የሰፈሩን እንግዲህ የጥርጊያ መንገድ ነው ይሄ፣ አስፋልት አይደለም። እዚህ ላይ ሩጫ ጀምሬያለሁኝ። ሰፈሩን ሁሉ ሳዳርሰው ነው የምውለው። ሩጫዬን እንግዲህ ተመልከቱልኝ። ይህን ሁሉ ሰፈር በሩጫ እንትን ካልኩኝ ለወደፊት ለሚዘጋጀው የዱባይ የማራቶን ውድድር እንደምመረጥ አልጠራጠርም፣ እርግጠኛ ነኝ። እናንተም ደግሞ ትፎዞ ሆናችሁኝ የምንገናኝ ይሆናል ብዬ አስባለሁኝ። እንደምታዩት ሩጫ ላይ በጣም ወፍርም ብሆን በቃ ቅልጥፍና ያለኝ ይመስለኛል። በቃ እናንተም ኮምቱ እስኪ ምን አይነት ሀሳብ አላችሁ? ለወደፊቱ ብቁ ሆናለሁኝ ለዩናይትድ አረብ ኤምሬትስ ላይ ለሚወዳደረው የማራቶን ሩጫ ለሱ ብቁ ሆናለሁኝ። በኮመንት አሳውቁኝ። ለማንኛውም ሀሳባችሁን ትንሽ ኳስ የለም እንጂ ኳስ የምቀበል ነው አይደል የመሰልኩት ስሮጥ። እዚህ ላይ አሪፍ እየሮጥኩ ነው። በጣም ባህልና ቱሪዝም ነው የምሮጥበት አካባቢ። በጣም ደስ የሚል ቦታ ነው እና ደክም ያለው ግን አካባቢው ደስ ስለሚል ያን ያክል አያደክምም። በቃ ለአካባቢው ራሱ እንደፈለጋችሁ ብትሆኑ አይምሯችሁ እየተዝናና ስለሆነ አያስጨንቅም።